Hi, Hannah Balala. Welcome to my YouTube channel. ከቪዲዮ ርዕስ እንደምትረዱት የዛሬው ቪዲዮ ፎከስ የሚያደርገው ለጂሲዎች እና ለፍሬሽ ግራጁዌቶች ነው። ፍሬሽ ግራጁዌት ሆኖ ስራ የመፈለግ ፕሮሰስ ትንሽ አዲስ ኤክስፒሪየንስ እና አሰልቺ ሊሆን ይችላል እና እኔም ጓደኞቼም ፍሬሽ ግራጁዌቶች እያለን የመጀመሪያ የስራ ኦፖርቹኒቲያችንን የመጀመሪያ ኢንተርንሺፓችንን ፕላን ለማድረግ የጠቀሙንን 3 ፕላትፎርሞች አሳያችኋለሁ። የመጀመሪያውና በጣም ኦብቪየስ የሆነው የቴሌግራም ቻናሎች ናቸው። በጣም ብዙ ስራ ዴይሊ ፖስት የሚደረግባቸው ቴሌግራም ቻናሎች አሉ፣ ግን ሞር ለፍሬሽ ግራጁዌት አሪፍ ነው ብዬ የማስበው እንደኔ ኤክስፒሪየንስ አፍሪወርክ ወይም ፍሪላንስ ኢትዮጵያ ነው። የቴሌግራም ቻናሎቹ ሊስት ስክሪን ላይ አስቀምጥላችኋለሁ። ስራ ፖስት ከሚደረጉባቸው ሌሎች የቴሌግራም ቻናሎች አንጻር ለፍሬሽ ግራጁዌቶች አሪፍ ነው ብዬ የማስበው እኔ ፐርሰናሊ ፍሪላንስ ኢትዮጵያ ወይም አፍሪወርክ ነው። ምክንያቱም ዴይሊ ፖስት ከሚደረጉት ስራዎች አንጻር ማጆሪቲው ለጁኒየር ሌቭል የሚሆኑ ስራዎች የሚገኙበት ነው። ለተማሪዎችም በደንብ ፖስት ይደረጋልና አንደኛ እሱ ነው። ሁለተኛ ደግሞ ፕሮፋይል ሴትአፕ ማድረግ ትችላላችሁ። ያላችሁን ስኪል ኤክስፒሪየንስ፣ የትምህርት ባክግራውንድ ሰርቲፊኬቶች ካላችሁ እንደ ፖርትፎሊዮ እንደ ሲቪ መጠቀም የምትችሉበት ፕሮፋይል አለና እሱን ሴትአፕ ማድረግ ስለሚያስችላችሁ ከሌሎቹ የቴሌግራም ቻናሎች አንጻር ለፍሬሽ ግራጁዌቶች ፍሪላንስ ኢትዮጵያን ሪኮመንድ አደርጋችኋለሁ። ሁለተኛው ፕላትፎርም ደግሞ ሊንክድኢን ነው። ሊንክድኢንን ሁላችሁም እንደምታውቁት እንደ ሌሎቹ ሶሻል ሚዲያ ሆኖ ግን ስራ ላይ ብቻ ፎከስ የሚያደርግ ነው። የተለያዩ ካምፓኒዎች ሊስት ይደረጋሉ፣ ከተለያዩ ሰዎች ጋር ኮኔክት ማድረግ የምትችሉበት ነው እና እንደሌላው እንደ ሌሎቹ የቴሌግራም ቻናሎችም ሆነ ፕላትፎርሞች ስራ ፖስት ይደረግበታል። ግን ለየት የሚለው ከስተማይዝ ማድረግ ትችላላችሁ። በእናንተ ጁኒየር ከሆናችሁ ለምሳሌ ምንም ኤክስፒሪየንስ ስለሌላችሁ ጁኒየር ሌቭል የሆኑ ስራዎችን ፉል ታይም ነው የምትፈልጉት፣ ፓርት ታይም ነው፣ ሪሞት ነው ወይ የምትፈልጉትን ከስተማይዝ አድርጋችሁ ልክ በእናንተ ፍላጎት ጋር የሚገናኙ ስራዎችን ሲኖሩ ራሱ ኖቲፊኬሽን ስላለው ይልክላችኋል ማለት ነው። ሁለተኛው የሊንክድኢን አድቫንቴጅ ደግሞ ፕሮፋይላችሁን ሴትአፕ ማድረግ ትችላላችሁ። የሊንክድኢን ፕሮፋይላችሁን እንደ ሲቪም እንደ ፖርትፎሊዮ መጠቀም ትችላላችሁ። ሞር በደንብ ኤንጌጅ ባደረጋችሁ እና በደንብ ከስተማይዝ ባደረጋችሁት ቁጥር እንደ ፖርትፎሊዮ መጠቀም የምትችሉበት ፕላትፎርም ነው እና እሱም አንድ አድቫንቴጅ አለው። ሌላኛው አድቫንቴጅ ደግሞ ካምፓኒዎች በጣም አክቲቭ ናቸው እዛ ላይ እና ምናልባት የምትፈልጓቸው ካምፓኒዎች ካሉ እነሱን ከስር መከታተል ትችላላችሁ። ጆብ ፖስት ሳደርጉ ከሌላው ይልቅ ሊንክድኢን ላይ ብዙ ጊዜ ቀድሞ ፖስት አድርጋሉ እና ከሌሎች ፕላትፎርሞች ይልቅ ቀድማችሁ አፕላይ ማድረግ የምትችሉበትንም ኤክስፒሪየንስ ይሰጣችኋል እና ሊንክድኢን ሁለተኛው ማይጎቱ ሁለተኛ ፕላትፎርም ነው። ሶስተኛው ደግሞ ጉግል ማድረግ ነው። ኦብቪየስ ነው ግን ብዙ ጊዜ አንጠቀመውም እና ለምሳሌ አዲስ ግራጁዌት የሆናችሁ አርኪቴክት ከሆናችሁ ፍሬሽ ግራጁዌት ፖዚሽንስ ኢን ኢትዮጵያ እንደዚህ አይነት ኪወርዶችን በመጠቀም ሰርች ስታደርጉ የተለያዩ ዌብሳይት ላይ ፖስት የተደረጉ በዚህ ኪወርድ ስር ያሉ የስራ ፖስቶች ያመጣላችኋል እና የዚህ ትንሽ ዲስአድቫንቴጁ ምንድነው? የድሮ ፖስቶችንም ሊያመጣላችሁ ይችላል እና ጀስት ሪሰንት የሆኑ በወር ውስጥ በ2 ሳምንት ውስጥ ፖስት የተደረጉትን ሪሰንቶቹን ብቻ አያያችሁ አፕላይ ማድረግ ትችላላችሁ። ሌላ አድቫንቴጁ ደግሞ ልክ እንደ ሊንክድኢን ይሄኛውንም ኖቲፊኬሽንን ኦን ማድረግ ትችላላችሁ እና እናንተ ሰርች ባደረጋችሁት ኪወርድ ስር ተመሳሳይ የሆኑ ፖስቶች ሲኖሩ ጉግል ራሱ ኖቲፊኬሽን ይልክላችኋል እና ይሄኛው ሶስተኛው ዌይ ነው ማለት ነው። የመጨረሻ እንደ ቲፕ ደግሞ ሞር አክቲቭ የሆኑ ድርጅቶች ዌብሳይታቸው ላይ አክቲቭ የሆኑ ድርጅቶች ስራዎችን ፖስት ያደርጋሉ ካሪየርስ ወይም ደግሞ ጆብስ የሚል ፔጃቸው ላይ ማለት ነው እና ስፔሻሊ ባንኮች፣ ኤንጂኦዎች እና የኢንሹራንስ ካምፓኒዎች ያጋጥሙኛል እንደዚህ ፖስት ያደርጋሉ፣ አፕዴት ያደርጋሉ ዌብሳይታቸውን እና እነሱንም ቼክ ማድረግ አትርሱ። ሰመራይዝ ለማድረግ ያክል ፍሬሽ ግራጁዌቶች ሆናችሁ ስራ እየፈለጋችሁ ከሆነ 3 ፕላትፎርሞችን ጠቆምኳችሁ። የመጀመሪያው ቴሌግራም ቻናሎች ናቸው። ከቴሌግራም ቻናሎችም በደንብ ፎከስ ማድረግ ያለባችሁ ፍሪላንስ ኢትዮጵያ ወይም አፍሪወርክ ላይ ነው። ሁለተኛ ደግሞ ሊንክድኢን ነው። በሶስተኛነት ጉግል ሰርችን ነው። እንደተጨማሪ ቲፕ ደግሞ የድርጅቶችን ዌብሳይቶችን በደንብ ቼክ ማድረግ አትርሱ። ሆፕፉሊ ትንሽም ቢሆን አንዳንድ ኢንፎርሜሽኖች አግኝታችኋል ከዚህ ቪዲዮ ብዬ አስባለሁ። በቀጣይ ቪዲዮ ደግሞ ለፍሬሽ ግራጁዌቶች ያለምንም ኤክስፒሪየንስ አይኖራችሁ እንዴት ፕሮፌሽናል የሆነ ሲቪ ማዘጋጀት ትችላላችሁ የሚለውን ፖስት አደርግላችኋለሁ። ሰብስክራይብ ማድረግ አትርሱ። ቴንክ ዩ